ስሜ ከበደ ኃይሌ ይባላል። በዌል ስፕሪንግ መልቲ ስፔሻሊቲ ክሊኒክ ውስጥ በላቦራቶሪ ውስጥ ነው የምሰራው። እዛ ውስጥ ያሉት ማሽኖች ደግሞ ጀስት በጥቂቱ ለማስተዋወቅ ያህል ነው። ይሄ ሲቢሲ ማሽን ይባላል፣ ወይም ኮምፕሌት ብለድ ካውንት ወይም ደግሞ ሲቢሲ ማሽን ይባላል። ብዙ አይነት የበሽታ አይነቶች ነው የሚሰራው። ወደ ስመጣ ደግሞ ይሄ ፉል አውቶሜትድ ኬሚስትሪ ማሽን ነው የሚሰራው። ኬሚስትሪ ነው። ኬሚስትሪ የሚባለው ደግሞ የልብ፣ የኩላሊት፣ የጉበት የሚሰሩ አጠቃላይ የፉል አውቶሜት የሚባል ማሽን ያለው የልብ፣ የኩላሊት፣ የጣፊያ አጠቃላይ የሚሰራ በራሱ ጊዜ የሚሰራ ማሽን ነው። ፉል አውቶሜት ነው የሚባለው። አጠቃላይ በጣም ብዙ አይነት ቴስቶች ነው የሚሰራው፣ በራሱ ነው የሚሰራው። ሚንድሪ ማሽን ነው የሚባለው። ወደዚህ ደግሞ ስንመጣ የሆርሞን ይባላል። የሆርሞን ማሽን በተለምዶ የቫይታሚን ዲ አጠቃላይ የቲኤስኤች፣ ፕሪቲ4፣ ፕሪቲ3 አጠቃላይ የሚባሉት የሆርሞን አይነቶች ነው የሚሰራው። አጠቃላይ በጣም ብዙ አይነት ያው እዚህ ውስጥ ላቦራቶሪ ውስጥ የሚሰሩ ሆርሞኖች አሉ። እነዚህ ሆርሞኖችን አጠቃላይ የሚሰራው በዚህ ማሽን ነው ማለት ነው። ቀጣይ ደግሞ ይሄ ኤሌክትሮላይት ማሽን ነው። ሲቢኤስ የሚባል ማሽን ነው። ወደ 5 አይነት የኤሌክትሮላይት አይነቶች ይሰራሉ። ሶዲየም፣ ፖታሺየም፣ ካልሲየም እና ካልሲየም ቶታል እና ካልሲየም አየን የሚባል ቴስቶችን ነው እነዚህ የሚሰራው። ይሄኛው የደም መርጋት በተለምዶ ወይም ፓጉሌሽን ማሽን ይባላል። 3 አይነት በኢትዮጵያ ውስጥ የሚሰሩት በፒቲ፣ ፒቲታ፣ አይኤንአር የሚባሉት ቴስቶች ናቸው የሚሰሩት። ያው እንደሚታየው ዘመናዊ የሆነ ማሽን ነው። በአጠቃላይ እዚህ ላቦራቶሪ ውስጥ የማይሰራ ቴስት የለም ማለት ይቻላል። ያው በጥቂቱ ነው ያስተዋውኳችሁ። ስለዚህ በዌል ስፕሪንግ ስፔሻሊቲ መልቲ ክሊኒክ ውስጥ በላቦራቶሪ ክፍል የሚሰሩት በጥቂቱ እነዚህን ነው የሚመስሉት።